ትናንትና ምሽት በቱርክ ሱፐር ሊግ ጋላታሳራይ ካያስፖርን አሸንፎ ሻምፒዮን በሆነበት ጨዋታ ሁለት አስገራሚ ነገሮች ተመልክቼ ነበር። የመጀመሪያው እንግዲህ የዘንድሮ በውሰት ከናፖሊ ከሄደ በኋላ በጋላታሳራይ ምርጥ ሲዝን ያሳለፈው አጥቂያቸው ቪክተር ኦሲሜን ጎል ባስቆጠረበት ሰዓት በስቴዲየሙ እንግዲህ አናውንሰሩ ለልጁ እድል በመስጠት ሴት ልጁ የሆነችው የቪክተር ኦሲሜን ሴት ልጅ ናት ጎሉን አናውንስ ያደረገችው እና ስቴዲየሙ በሙሉ አብሯት ሲጮህ በቪክተር ኦሲሜን ስሜታዊ ሲሆን ተስተውሎ ነበር። ከዛ በመቀጠል እንግዲህ 2-0 እየመሩ ሻምፒዮን ለመሆን ጫፍ በደረሱበት ሰዓት ላይ ባለቀ ሰዓት ላይ ፍጹም ቅጣት ምት አግኝቶ ነበር ጋላታሳራይ እና ከክለቡ ጋር እንግዲህ 15 ዓመታት ከክለቡ ጋር የቆየው ግብ ጠባቂያቸው ፈርናንዶ ሙስሌራ ዘንድሮ ከክለቡ ጋር እንደሚለያይ ይታወቃል እና የመጨረሻ ጨዋታው ነበር በሜዳው ትናንት የሚያደርገው ፍጹም ቅጣት ምቱን ቪክተር ኦሲሜን ለሱ አሳልፎ ሰጥቶታል። ከዛ ሙስሌራም ፍጹም ቅጣት ምቷን አስቆጥሯት ተጫዋቾቹ ጋር በትልቅ ሁኔታ ሰለብሬት ሲያደርግ ተስተውሏል። ተደጋፊዎቹንም በዛው ተሰናብቷል ማለት ነው። ጋላታሳራይም ማሸነፉን ተከትሎ ሻምፒዮን መሆኑ ተረጋግጧል። ከጋላታሳራይ ባለፈ ሌላው በጣም አስገራሚ ነገር የተመለከትኩት በስኮትላንድ ሊግ እንግዲህ ቀድሞ ሻምፒዮን መሆኑን ያረጋገጠው ሴልቲክ ትናንትና በሜዳው ጨዋታ ነበረው እና ከክለቡ ጋር ረጅም ዓመት የቆየው 16 ዓመት ከክለቡ ጋር የቆየው ጄምስ ፎረስት ከዚህ ቀደም እንግዲህ ከክለቡ ጋር ከልጅነቱ ጀምሮ በየዓመቱ በሊጉ አንዳንድ ጎል ቢያንስ ሳያስቆጥር ሲዝኑ ተጠናቆ አያውቅም ነበር። ዘንድሮ በ16ኛ ዓመቱ ከክለቡ ጋር እንደሚለያይ ቀደም ብሎ አሳውቆ ነበር እና በምሽቱ ጨዋታ ክለቡ እየተጫወተበት በነበረው ጨዋታ የዘንድሮ ሲዝን ላይ ምንም ጎል ሳያስቆጥር ነው ጄምስ ፎረስት እዚህ የደረሰው እና 15 ተከታታይ ሲዝን የነበረው ስትሪክ በዚህኛው ሲዝን ሊጠናቀቅ ነው ተብሎ ነበር። የመጨረሻው ጨዋታ ነው እንግዲህ ትናንትና የተደረገው በስኮትላንድ ሊግ ሴልቲክ ቀደም ብሎ ሻምፒዮን መሆኑ ተረጋግጦ ነበረ። 96ኛው ደቂቃ ላይ በመጨረሻው ደቂቃ ሴልቲክ ያቻኑታን ጎል አስቆጥሮ ጨዋታው አንድ አቻ ተለያየ። ጎሏን ደግሞ ያስቆጠረው ጄምስ ፎረስት ነበር እና ለክለቡ ባደረገው የመጨረሻው ጨዋታ የመጨረሻው ደቂቃ ላይ ጎል በማስቆጠር የ16 ዓመት ስትሪኩን አስቀጥሏል ማለት ነው። በመጨረሻው ጨዋታ ጎል አስቆጥሮ ከክለቡ ጋር መሰናበት ችሏል። 16 ተከታታይ ዓመት በየሲዝኑ ቢያንስ አንዳንድ ጎል በማስቆጠር ስትሪኩንም አስጠብቆ ከክለቡ ጋር ተሰናብቷል። ጄምስ ፎረስት ሻምፒዮን ነው ከሴልቲክ ጋር